ዘፍጥረት ወደ ዘፍጥረት አንድ ላይ ያለውን ቃል በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ ይስሐቅ ወደ ፍልስጤማውያን ንጉሥ ወደ አቢሜሌክ ገራራ እና ሳብ ያለው ይሄ ቁጥር 2 ነው። እግዚአብሔርም ተገለጠለት ይህም አለው ወደ ግብፅ አትውረድ፣ እኔ በሚልህ ምድር ተቀመጥ፣ እኔ በሚልህበት ቦታ ተቀመጥ። ዛሬም በዘመናችን እግዚአብሔር በሚያሳይ በገለጠበት እግዚአብሔር ገልጦ ባሳየበት መቀመጥ ያስፈልጋል። በዚህ ስፍራ ላይ ይስሐቅ እግዚአብሔር ሲናገር ወደ ግብፅ አትውረድ እኔ በሚልበት ቦታ ተቀመጥ እንጂ በዛች ምድር አንተ ጋርም ይሆናል። እኔ በሚልበት ቦታ ተቀመጥ እኔ ካንተ ጋር ይሆናል፣ ይባርካል። እነዚህም ምድሮች ሁሉ ለአንተና ለዘርህ ይሰጥሃል። አባትህ ለአብርሃም የማልሁትን መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህም ምድርን ሁሉ ለዘርህ ይሰጥሃል፣ የምድርህንም አሕዛብ ሁሉ አንተ የምታስብ ይባል። እግዚአብሔር ባለው በተናገረው ቦታ ስንቀመጥ፣ እግዚአብሔር ባስቀመጠው ቦታ ስንሆን እግዚአብሔር በእውነት ይባርካል። እግዚአብሔር በተናገረው በቃሉ መሰረት እንሂድ። እግዚአብሔር ያለው ይሆናል። ወደ ግብፅ አትውረድ እኔ በምልበት ቦታ ተቀመጥ አለው ለይስሐቅ። እግዚአብሔር ተቀመጥ እኔ ካንተ ጋር እሆናለሁ፣ ይባርካል። እነዚህ የምድር ሁሉ ለአንተ ለዘርህ ይሰጣሉ፣ ለአባትም ለአብርሃም የማልሁልህ መሐላ አጸናለሁ አለ እግዚአብሔር። ጌታ ስሙ ይባረክ። ቦታ ስንቀመጥ እግዚአብሔር የተናገረው ነገር ያወርሰናል። እግዚአብሔር ያለውን ቦታ ስንሆን ባስቀመጠበት ቦታ ስንሆን እግዚአብሔር ይባርክ። እግዚአብሔር የባረከውን በረከት እንበላለን። በራሳችን ዕውቀት በራሳችን ሐሳብ ወጥተን ወገኖች ምድረ በዳ ንቃ። እግዚአብሔር ባስቀመጠበት ቦታ